እነዚህን 3 ነገሮች ቼክ ሳታደርጉ ቤት እንዳገዙ። አንደኛ ህጋዊ ዶክመንቶች። ይሄ ማለት የመሬቱ ባለቤት ሪል ስቴቱ እንደሆነ ማረጋገጥ ይኖርባችሁ። በተጨማሪ ሪል ስቴቱ ቫሊድ የሆነ ግንባታ ፍቃድ እንዳለው ማረጋገጥ ይኖርባችሁ። ሁለተኛ ዴቨሎፐርስ ትራክ ሪከርድ። ይሄ ማለት አንድ ሪል ስቴት በአንድ ዓመት ውስጥ ነው ቤት የምናስረክበው ብሎ ቃል ከገባ እሱን ቃል የሆነ ፕሩፍ የሚያደርግ መረጃዎች ማለት ነው። እነዛ መረጃዎች ከሌሉ ደግሞ ያ ሪል ስቴት ምን አይነት ጋራንቲ እንዳለው ማረጋገጥ ይኖርባችሁ። ሶስተኛ ቶታል ኮስት። አብዛኛው ሰው የመጀመሪያውን ክፍያ ከጨረሰ በኋላ ሁሉንም ነገር የጨረሰ ይመስላል፣ ግን አይደለም። የፊኒሺንግ ኮስቶች የሚባሉ አሉ፣ ለታክስ ለፊ ምናምን የሚከፋፈሉ ኮስቶች አሉና እነሱን አውቃችሁ ግዙ። መጀመሪያ ሚናሬት ሪል ስቴት እነዚህን ሁሉ ሪኳየርመንቶችን አሟልቶ ቤት እያስረከበ ይገኛል በካሬ 50 ሺህ ብቻ። ነገር ግን እናንተ ስለመወዳችሁ ቤቱን ሳታዩት እንድትገዙ ስለማልፈልግ በዚህ ስልክ ደውሉልኝ፣ እያንዳንዱን ነገር አሳያችኋለሁ። ይመቻችሁ።